መኪናችሁ ነዳጅ እየበላ ከተቸገራችሁ በዛሬ ቪዲዮ መኪና ነዳጅ ሊበላባችሁ የሚችሉ 9 ምክንያቶችን ከነ መፍትሄያቸው እነግራችኋለሁ። ከዛ በፊት ግን ይህንን ቪዲዮ ላይክ ማድረጋችሁ ዩቲዩብ ለብዙ ሰዎች ሼር እንዲያደርግ ስለሚያግዘኝ ላይክ በማድረግ ትተባበሩኛላችሁ። የመጀመሪያው መኪና ነዳጅ የሚበላበት ምክንያት ኦልድ ኢንጂን ኦይል ነው፣ ወይም ሳይቀየር ለረጅም ጊዜ በሞተር ውስጥ የቆየ ዘይት ነው። የሞተር ዘይት በኪሎ ሜትሩ መሰረት የማይቀየር ከሆነ በሞተሩ ውስጥ ፍሪክሽን ወይም እፍጋት በመፍጠር በውስጡ ያሉ ክፍሎች እንደ ልብ እንዳይንቀሳቀሱ ያደርጋል። በመሆኑም የሞተሩን ፍጥነት ለመጨመር ሲባል ኢሲዩ ወይም ኮምፒውተሩ ተጨማሪ ነዳጅ እንዲረጭ ያደርጋል። በመሆኑም ያለንን ነዳጅ ባልተገባ ሁኔታ እናጣለን። ሁለተኛ ዎርም ስፓርክ ፕለግ ወይም አገልግሎቱን የጨረሰ ካንዴላ። እንደምታውቁት ካንዴላ በኢንጀክተር ኖዝሉ የተረጨውን ነዳጅ እና በኢንቴክ ማኒፎልዱ የገባውን አየር እንዲቃጠል ያደርጋል። ነገር ግን አገልግሎቱን እየጨረሰ በሚመጣ ጊዜ እሳት የመፍጠሩን አቅም ስለሚቀንስ በኮምባሽን ቻምበሩ ወይም በማቀጣጠያ ክፍሉ ውስጥ የሚፈጠረው ፍንዳታ ይቀንሳል። ይህንንም ለማስተካከል ኢሲዩ ወይም ኮምፒውተሩ ተጨማሪ ነዳጅ እንዲረጭ ያደርጋል። በዚህም ምክንያት ሞተሩ ነዳጅ ይበላል እንላለን። ስለዚህ ይህንን ለመከላከል በየጊዜው የካንዴላውን ሁኔታ ቼክ ማስደረግ ይኖርብናል። ሶስተኛ ደርቲ ኤር ፊልተር ወይም የቆሸሸ ደብራተር መኖር። ደብራተር ወደ ሞተሩ የሚገባውን አየር ከተለያዩ አየር ላይ ከሚገኙ ብናኞች ጋር ተቀላቅሎ እንዳይገባ ያጣራል። ነገር ግን ለረጅም ጊዜ ሳይቀየር የቆየ ደብራተር አጣርቶ በሚያስቀራቸው ብናኞች ጥርቅም ይደፈናል። በመሆኑም ወደ ሞተሩ በቂ አየር እንዳይገባ በማድረግ ሞተሩ ተጨማሪ ነዳጅ እንዲያቃጥል ያደርጋል። አራተኛ ሄቪ ሎድ ወይም ከባድ ጭነት። እያንዳንዱ መኪና በፋብሪካ ውስጥ ሲመረት መሸከም የሚችለውን አቅም ከሞተሩ አቅም ጋር ተመጣጣኝ በሆነ መልኩ በኢንጂነሮች ተሰልቶ ይመረታል። ከተወሰነው በላይ የሚጭን ከሆነ ነዳጅ ከመብላቱም በተጨማሪ በፍሬሙ ላይ ጉዳት ያስከትላል። አምስተኛ ፌለሪቲ ኦፍ ኢንጀክተር ኖዝል ኤንድ ሴንሰር። የሴንሰሮች እና የኢኛቶሪ ብልሽት። ኢንጀክተር ኖዝል ወይም ኢኛቶሪ በላዩ ላይ ባሉ ትናንሽ ቀዳዳዎች በኩል በጥቃቅን ትነት መልኩና በፕሬዠር ነዳጅን ኢንጀክት ያደርጋል። ነገር ግን ከፍቶ በሚቀርበት ጊዜ ወይም በውስጡ ባሉ ትናንሽ ክፍሎች መበላሸት ምክንያት በኮምፒውተሩ ሳይታዘዝ የሚያፈስ ከሆነ እንዲሁም በብናኝ መልክ መርጨት ትቶ መጠኑ ከፍ የሚል ከሆነ ያልተገባ ነዳጅ በሲሊንደሩ ውስጥ ይቃጠላል። ይህም የሞላነው ነዳጅ ባላሰብነው ጊዜ እንዲያልቅ ያደርጋል። ስድስተኛ ቴምፕሬቸር ወይም የአየር ጸባይ። ቀዝቃዛ አየርና ሞቃታማ የሆነ የአየር ጸባይ በነዳጅ ፍጆታ ላይ የተለያየ ተጽዕኖ አላቸው። የቀዘቀዘ አየር ወደ ኢንጂኑ ሲሊንደር በሚገባበት ጊዜ ሞለኪውሎቹ የተጠጋጉ በመሆኑ ቶሎ ለመቀጣጠል አይችሉም። የሚገባው አየር ሙቀት ያለው በሚሆንበት ጊዜ ደግሞ ሞለኪውሎቹ የተበታተኑ ስለሆነ በአጭር ጊዜ እንዲቀጣጠል ያደርጋል። ስለዚህ አየሩ ቀዝቃዛ በሚሆንበት ጊዜ ቶሎ ያለመቀጣጠሉን ችግር ለመፍታት በሚል ኮምፒውተሩ ተጨማሪ ነዳጅ እንዲረጭ ስለሚያደርግ ሞር ነዳጅ ይቃጠላል። ይህንን ለመረዳት እንደ ምሳሌ የሚሆነን በናፍጣ መኪናዎች ላይ ጠዋት ያለ ግሉ ፕለግ ወይም ካንዴሊቲ ያለመነሳት ችግር ነው። ካንዴሊቲ በሲሊንደሩ ውስጥ ያለውን አየርና በምሽቱ ሰዓት ቀዝቅዞ ያደረውን ሲሊንደር በሚያሞቅበት ጊዜ ሞተሩ ለመነሳት ይችላል። ይህ የአየር ጸባይ በነዳጅ ፍጆታ ላይ ትልቅ ተጽዕኖ እንዳለው ያሳየናል። ሰባተኛ መኪናው የሚነዳበት የመንገድ ሁኔታ። መንገዶች በነዳጅ አጠቃቀማችን ላይ የራሳቸው የሆነ አስተዋጽኦ አላቸው። ዳገት በሚበዛባቸው አካባቢዎች ረዘም ያለ ጊዜ በመንዳት የምናሳልፍ ከሆነ ዳገቱን ለመውጣት የምንረግጠው ነዳጅም ይጨምራል። በተጨማሪም የመንገድ መዘጋጋት በሚበዛባቸው አካባቢዎች መንዳትም የነዳጅ ፍጆታን እንዲጨምር ያደርጋል። ስምንተኛ ኢንክሪስድ አይድል ወይም የሚኒሞ መብዛት። ሚኒሞ ወይም አይድል ምንድን ነው? ሚኒሞ ወይም አይድል ማለት አንድ መኪና በቆመበት ማርሽ ሳይገባ ሞተሩ የሚሰራበት ሂደት ነው። እያንዳንዱ መኪና በአምራቹ የተቀመጠለት የሚኒሞ ስታንዳርድ ወይም መጠን አለው። ማለትም በሚኒሞ እየሰራ ባለበት ጊዜ የሚቀጣጠለው የነዳጅ መጠን ተወስኖለታል። ነገር ግን ሚኒሞ ከሚገባው በላይ ከተጨመረለትና በዛ መልኩ ሞተሩ የሚሰራ ከሆነ የነዳጅ ፍጆታ ይጨምራል።
9ኛና የመጨረሻው ሎው ታየር ፕሬሸር ወይም መጠኑ የቀነሰ የጎማ ነፋስ። የጎማ ነፋስ መቀነስ በመኪናው ኤሮዳይናሚክ ወይም አየርን ቀዝፎ በሚሄድበት መንገድ ላይ ተጽዕኖ አለው። የጎማ ነፋስ መቀነስ ብቻ ሳይሆን ለመኪናው ከተፈቀደው የጎማ ራዲየስ ወይም የጎማ ሳይዝ ውጪ መጠቀም የነዳጅ ፍጆታን ይጨምራል። ስለዚህ የቆሸሸ ዘይትን፣ ደብራተርን እንዲሁም ደግሞ የተበላሸ ኢንጀክተር ኖዝልን በጊዜ በመቀየር በተጨማሪም መኪናዎቻችንን በብዛት ዳገት አካባቢ ባለመንዳት እንዲሁም የጎማችንን ሳይዝና የአየር መጠን በመቆጣጠር የነዳጅ ፍጆታችንን መቀነስ እንችላለን። ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በተጨማሪም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።